السلام عليكم ورحمة الله وبركاته. سلام عليكم. نبياتنا صلى الله عليه وسلم حديث لا ينديال يتبع الميت ثلاثة: أهله وماله وعمله، فيرجع اثنان ويبقى واحد، يرجع أهله وماله ويبقى عمله. من قالوا نبياتنا صلى الله عليه وسلم አንድ ሰው በሚሞት ጊዜ ወደ መቃብሩ ሶስት ነገራቶች ተከትለውት ይሄዳሉ አሉ። እነርሱ ገንዘቡ፣ ቤተሰቡና በምድር ላይ ሳለ የሰራው ስራ ነው፣ መልካም ይሁን መጥፎ። ከዚያም በኋላ ሁለቱ ከቀብሩ ይመለሳሉ፣ አንዱ ግን አብሮት እዚያው ከቀብሩ ይቀራል አሉ። የሚመለሱት ምን ናቸው አሉ ነብዩ ሰለላሁ ዐለይሂ ወሰለም? ቤተሰቦችና ንብረቱ፣ ሀብቱ፣ ምድር ላይ ያፈራው ሁሉና ያካበተው። ነገር ግን በምድር ላይ ሳለ የሰራው መልካም ስራም ሆነ መጥፎ ስራ ከዚያው ከቀብሩ አብሮት ይሆናል አሉ። የቀጣዩ ዓለምን ዕጣ ፈንታ ቢወሰነው ምድር ላይ ሳለ በሰራው ስራ ነው፣ መጥፎ የሚሆን ጥሩ ታቻለ። ስለዚህ አብሮን ከኛ ጋር ቀብራችን ለሚቀረው ዘላለማዊ ቤታችን ለዚያ እንስራ። ከዚያም በኋላ ከቀብር በኋላ ወይ ወደ ጀነት ወይ ወደ ጀሃነም ሊወስደን የሚችለው ያ በምድር ላይ ሳለን የሰራነው ስራ ነውና መልካም ስራ እናብዛ። ሰላም